አይደለም? አያስፈራኝ? ምንም አያስፈራም ብታውቁ ማለት ነው። ከዚህ በኋላ ይሄ በላይ ላይ ከተደፈነ በኋላ ያለው ነገር ነው የሚያስፈራው። ከዚህ በኋላ የሚጠየቀው ጥያቄ ነው የሚያስፈራኝ ብታውቁ። በኔና በጀነት መካከል ላይ ያለው ጥያቄ ነው የሚያስፈራኝ ብታውቁ። አያስፈራኝም። አዎ አያስፈራኝም። ሺህ ዓመት እኖራለሁ እዚህ ምንም አያስፈራኝ ብታውቁ። ጀሃነም ነው የሚያስፈራው ብታውቁ። ከቀብር በኋላ ያለው ጥያቄ ነው የሚያስፈራው። አያስፈራም አልከኛ? ምንም አያስፈራም። አያስፈራም። አንድ ቀን ስለ አኺራ ስለ ቀብር አስበህ ታውቃለህ? ሁሉም የሚያስበው ስለ ዱንያ፣ ነገም ዱንያ፣ ከነገ ወዲያም ዱንያ። ስለ ቀብር አንድ ቀን አስተውለህ ታውቃለህ? አንድ ቀን ስለ ቀብር ጫንቆህ አስበህ ታውቃለህ? ጀሃነም እንዴት እንደሚያስፈራ አስበህ አልቅሰህ ታውቃለህ? ጀነት እንደምትገባ ምን ያህል እርግጠኛ እንደሆንክ አስበህ ታውቃለህ? በጀነትና በአንተ መሃል ስንት ወንጀሎች አሉ። ለዛ አላህን ይቅርታ ጠይቀህ ታውቃለህ? ብታውቅ ማለት ነው የሚያስፈራው ከቀብር በኋላ ያለው ጥያቄ ነው። ከቀብር በኋላ ያለው ጭልማ ነው። እዚህ እኮ እኔ ማንም አይከተለኝ ከአንድ ነገር ውጪ። ሶስት ነገር ተከትሎኝ መጥቶ ሁለቱ ሲመለስ የሚቀረው አንድ ስራዬና ስራዬ ብቻ ነው። ኸይርም ሆነ ሸር የሰራሁት ነው ከኔ ጋር የሚቀረው። ካላችሁ እንደዚህ የሚመስለው ይሄ መቃብር በራሴ ጥሩ ስራ ሰርቼ ከሆነ አይኔ እስከሚያው ድረስ ይታየኛል ማለት ነው። ኑር ይሆናል ስራዬ ማለት ነው። መጥፎ ወይም ሸር ስራ ከሰራው ይሄ እዚህ ጋር የሚታወጥ ማለት ነው። እንዲህ ጨምቆኝ ሁለቱ ኩላሊቴ ይወጣሉ። በዚህ የሚያስፈራው ብታውቁ ከዚህ በኋላ ያለው ነገር ነው። አያስፈራም።